ከተጋባን በኋላ 3 ዓመት ቆይቼ ነው ወደ ጌታ የመጣሁት እኔ። እሱ ደግሞ የሰርጋችለት ነው ወደ ጌታ የተመለሰው። ባክስላይደር ነበር። የሰርጋችለት እንደዚህ አለኝ ማታ በትልቅ ሰርግ ከነጥላውን ስንገሰሰ ጋራ ነው ያልነው እና ማታ ወደ መኝታ ቤት ስንገባ ሲዘፈን ሲበላ ሲጠጣ 9 ሰዓት ከሌሊቱ እና ያን ቀን 9 ሰዓት ስንገባ እንጸልይ አለኝ። ጫጉላ ቤት ጸሎት እንጸልይ አለና ተንበረከከ። ሲንበረከክ ተንበረከኩ ግን ጸሎቱን ሰማዋለሁ። ይሄንን ትዳር አንተ ያዘው፣ ሰው እጅ አይግባበት፣ አንተ አትልቀቀው እና እንዴት ነው ትዳር የሚያዘው ሰማዋለሁና እኔ ደግሞ የራሴን ጸሎት ያደግኩበትን ጸሎት እላለሁ። አሜን አለና ተነሳን። ከዛች ቀን ጀምሮ እሱ ወደ ጌታ ተመለሰ። ለካ ንስሐም ጸሎትም ነው የጸለየው። ከዛች ቀን ጀምሮ እሁድ ተነስቶ ቸርች ይሄዳል ማለት ነው። እሁድ ተነስቶ ቸርች ሲሄድ ግን ቤታችን በአንድ እግሩ ይቆማል። ጠዋት ከኔ ጋር ይሄዳል፣ ሌሊት ሌላ ቤተክርስቲያን እንመጣና ቁርስ እንበላል። እሄዳለሁ ሲል ችግር ይፈጠራል። ይሄ ትዳር አይሰራም በፍጹም። እውነት በሚያምኑ ሁለት እምነት ባላቸው ሰዎች ይሄ ትዳር አይቆምም እለዋለሁ። ይሰራልም አይለኝም፣ አይሰራምም አይለኝም። ጸጥ። ይሄ ተጋብተን የ3 ዓመት የሲኦል ኑሮ ነው የኖርነው። በዛ መካከል 2 ልጆች ተወልደዋል። ስለዚህ ሁል ጊዜ ጠዋት ስነሳ ይሄ ትዳር አይሰራም ነው የምለው። ልብስ እየለበሰን ይሄንን አዋጅ ነው ማው ይሄ ትዳር አይሰራም። 2 ሆኖ አይሰራም። ይሰራልም አይሰራልም። ሁሉ ጊዜ እንጋጫለን። ሰበብ ነው የምንፈልገው ለመጋጨት። እንጋጫለን፣ በጣም እንጋጫለን። ምርር 8 ቀን 10 ቀን ላኮርፈው ይችላል። ሁሉ ጊዜ ይቅርታ የሚጠይቀኝ እሱ ሁሉ ጊዜ 5 ዓመት። አንዳንድ ሰዎች ብዙ ጊዜ ሚዲያ ላይ እኔን ስለሚያዩ እኔን እዚህ ገፍቶ እዚህ ማን እንዳደረሰኝ ቢያውቁ እላለሁኝ። ስለዚህ ለእኔ ጥሩ አጋጣሚ ነው። አንድ ቀን በስተት እኔ ይቅርታ ጠይቄ አላውቅም። እዚህ ጋር ነው የሚተናነቀኝ። ዛሬ የሚተናነቃችሁ ሰዎች ካላችሁ የመጨረሻ ያደርግላችኋል። እዚህ ጋር ወደ ጌታ ስመጣ ጌታን ትልቅ ነገር አልለመንኩትም። አስጥለኝ፣ በቃ አስጥለኝ። ለካ ፈቃድ ይፈልጋል። አንዳንድ ጊዜ አስጥለን ብለን ያለ ፈቃድ የምንጠይቃቸው ይዘናቸው አስጥለን የምንለው ነገር አለ። ትልቅ ቻሌንጅ ነበረ። በጣም እንዴት ይውጣኝ፣ እንዴት ልናገረው እና አንድ ቀን ግን ሁሉ ጊዜ ነው ይቅርታ የሚጠይቀኝ። ሁሉ ጊዜ ነው፣ አይደክመውም። ይቅርታ ጠይቆኝ ወደፊት እንሂድ ነው። አታውዩ፣ አታሳድሪው፣ አይጠቅመንም። ለካ ኃጢአት ነው